ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን እርጎ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። የሚጠቅም ነገር ነው የምታገኙት ከዚህ ቪዲዮ። እስከ መጨረሻው ተከታተሉት። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እርጎ እንግዲህ እንደሚታወቀው በጣም ብዙ ጤና ጥቅሞች ያሉት በከፍተኛ ሆነ ቫይታሚንስና ሚኒራልስ የታጨቀ እንዲሁም ኳሊቲ የሚባለው ወይም ጥሩ የሚባለውን ፕሮቲን የያዘ በጣም ጥሩ የምግብ አይነት ነውና የየዕለት አመጋገባችን ላይ ብናካትተው በጣም ብዙ የጤና ጥቅሞች ነው የምናገኘው። ለምሳሌ በከፍተኛ ሁኔታ በካልሲየም የበለጸገ ስለሆነ ለአጥንት መሳሳት እንዳንጋለጥ ያደርገናል። ወይም በሕክምና አጠራር ኦስቲዮፖሮሲስ ለምንለው ከአጥንት ጋር ለተያዘ የጤና ችግር እንዳንጋለጥ ያደርገናል። እንዲሁ በውስጡ ማግኒዥየም አለው፣ ፖታሺየም አለውና የአጥንታችንን ጤንነት ለመጠበቅ በጣም ወሳኝ ነው ማለት ነው። እንዲሁ በከፍተኛ የሆነ ኳሊቲ ፕሮቲን ወይም ጥሩ የምንለውን የፕሮቲን አይነት የያዘ ስለሆነ በየዕለቱ ብናካትተው አመጋገባችን ላይ ሰውነታችን የሚፈልገውን ያህል የፕሮቲን መጠን ማግኘት ይችላል። በቫይታሚን ቢ12 በጣም የበለጸገ በመሆኑ ከነርቭ ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል። እንዲሁ ጥሩ የሆነ የምግብ መፈጨት ስርዓት እንዲኖረን ያደርገናል። በውስጡ ፈርመንት ያደረገ ነገር ስለሆነ ጠቃሚ የሆኑ ባክቴሪያዎችን ወይም ፕሮባዮቲክ የምንላቸውን ነገሮች በውስጡ ስለያዘ የሆድ ዕቃችን አካባቢ ያሉ ጠቃሚ ባክቴሪያዎች እንዲበዙ በማድረግ ወይም ባላንስ በማድረግ ጥሩ የሆነ የምግብ መፈጨት ስርዓት እንዲኖረንና አጠቃላይ የሆድ ዕቃችን ጤንነት የተጠበቀ እንዲሆን የማድረግ አቅም አለው። ብዙ ጥናቶች የሚያሳዩት ይሄንን ነው። እንዲሁ ከፍተኛ የሆነ በሽታ የመከላከል አቅም እንዲኖረንም ያደርግልናል። በውስጡ ፕሮባዮቲክ ወይም ጠቃሚ ባክቴሪያዎችን የያዘ ስለሆነ ሆድ ዕቃችን አካባቢ ያለው ጠቃሚ ባክቴሪያዎች ባላንስ በማድረግ ጥሩ የሆነ በሽታ የመከላከል አቅም እንዲኖረን ያደርግልናል። እንዲሁም ኢንፍላሜሽንን ይቀንስልናል። ለከፍተኛ የደም ግፊት እንዳንጋለጥ፣ ለኮሌስትሮል እንዳንጋለጥ ያደርገናል። በውስጡ በያዛቸው ጠቃሚ የሆኑ ንጥረ ነገሮች ምክንያት አይነት 2 ለሚባለው የስኳር በሽታ ተጋላጭ እንዳንሆን ያደርገናል። ኢንሱሊን ሴንሲቲቪቲን በመጨመር እንዲሁ ክብደታችንን ማኔጅ ለማድረግ ይረዳናል። በውስጡ ከፍተኛ የሆነ ጥሩ ፕሮቲን ስለያዘ ቶሎ ቶሎ እንዳንራብና ምግብ ቶሎ ቶሎ እንዳንወስድ በማድረግ ለውፍረት እንዳንጋለጥ ያደርገናል። እንዲሁም ክብደት የመቀነስ ፕላን ላይ ያለ ሰው አመጋገቡ ላይ እርጎን ማካተት ቢችል የተፋጠነ ለውጥ ማየት ይችላል። እንዲሁ የተለያዩ ጥናቶች የሚያሳዩት ሜታቦሊዝማችንን ጥሩ በማድረግ ሆድ ዕቃ አካባቢ ያለ ፋትን ወይም በሰውነታችን ውስጥ ያለ ፋትን እንዲቃጠል በማድረግ አላስፈላጊ የሆነ ክብደትን ለመቀነስ እንዲሁ እንደሚረዳን ነው ብዙ ጥናቶች የሚያሳዩት። እንዲሁ መስላችንን ቢውልድ ለማድረግ ሪፔር ለማድረግ እንግዲህ ወሳኝ የሆነ የምግብ አይነት እንደሆነ ነው ብዙ ጥናቶች የሚያሳዩት። ሌላው የአእምሯችንን ጤንነት ለመጠበቅ በጣም እንደሚረዳ ነው ብዙ ጥናቶች የሚያሳዩት። ምክንያቱም በውስጡ በያዛቸው ጠቃሚ ባክቴሪያዎች ምክንያት የሆድ ዕቃችንን ጤንነት ሲጠበቅ እንዲሁ የአእምሯችንን ጤንነት የተጠበቀ ነው የሚሆነው። ምክንያቱም አእምሯችንና ሆድ ዕቃችን የተያያዘ ስለሆነ ወይም ደግሞ ገት ብሬን አክሲስ ወይም ገት ብሬን ኮኔክሽን የሚባል ነገር አለና የአእምሯችን ጤንነት ለመጠበቅ የሆድ ዕቃችን ጤንነት መጠበቅ አለበት። ለዛ ደግሞ በውስጡ በያዛቸው ጠቃሚ ባክቴሪያዎች ምክንያት እንደሚረዳ ነው ብዙ ክሊኒካል ትራያልስ የሚያሳዩት ይሄንን ነው። እንዲሁም የቆዳችንን ጤንነት ለመጠበቅ ቆዳችን ብራይት የሆነ ድምቅ ያለ እንዲሆንና ያለ ዕድሜው ቶሎ እንዳያረጅ የሚያደርግ የሞቱ ሴሎችን ከቆዳችን ላይ ለማንሳት የሚረዳ እንደሆነ ነው ጥናቶች የሚያሳዩትና ፊታችን ላይ እንደ ፊት ማስክ አድርገን ብንጠቀመው በተለይ ወዛማ ለሆነ ቆዳ ለብጉር ተጋላጭ እንዳይሆን የማድረግ አቅም እንዳለው ነው ብዙ ጥናቶች የሚያሳዩት። በቀን 1 ብርጭቆ እርጎ አመጋገባችን ላይ ማካተት ከቻለን እነዚህን ከላይ የዘረዘርናቸውና ብዙ የጤና ጥቅሞች ማግኘት እንችላለን ማለት ነው። ይበልጥ ከእርጎ የምናገኘውን ጥቅም ለመጨመር ወይም ደግሞ የምግብ ይዘቱን ከፍ ለማድረግ ደግሞ እርጎ ላይ አብረን የተለያዩ ነገሮችን ብንጨምር፣ ተልባ ለምሳሌ ሰሊጥ ብንጨምርበት፣ የተለያዩ ፍራፍሬዎችን ብንጨምርበት፣ እንዲሁም ለውዝና ዘቢብን ብንጨምርበት ደግሞ የተሻለ የምግብ ይዘት እንዲኖረው ማድረግ እንችላለን ማለት ነው። ታዲያ አመጋገባችን ላይ እርጎን ስናካትት ማብዛት የለብንም። መጠኑ ስናልፍ ሁሉም የራሱ የሆነ የጎንዮሽ ችግር ስለሚኖረው ማብዛት የለብንም። በቀን 1 ብርጭቆ በቂያችን ነው። እንዲሁም የምንጠጣው እርጎ ሳር ወይም ንጹህ ምግብ ከተመገቡ ከብቶች የሚገኝ ወተት መሆኑን እርግጠኞች መሆን አለብን።
እንግዲህ የሚጠቅም መረጃ አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።